ኮንተንት ክሬተር ሆናችሁ ግራፊክ ዲዛይነር ኦር ቪዲዮ ኤዲተር ሆናችሁ በጣም ወሳኙ ነገር ከምንለው አንዱ ምንድነው? ፎንት ነው። የፎንት ምርጫችን ፎንት ምርጫችን ላይ በደንብ ፎከስ ካላደረግን የምንሰራው ነገር ማራኪ ወይም ደግሞ አይ ካቺንግ እንደምንለው አይነት ሊሆንልን አይችልም። ከነሱ መካከል ዛሬ የምንመለከታቸው 5 አሪፍ የምንላቸውን ፎንት የምናገኝባቸው ዌብሳይት ነው። በመጀመሪያ ደረጃ የምናገኘው ጉግል ፎንት ነው። ከላይ ሰርች ባራችሁ ላይ ጉግል ፎንት ብላችሁ ታደርጋላችሁ፣ ከላይ ይመጣላችኋል። ጉግል ውስጥ ስንገባ ኢንተርፌሱ ይህንን ይመስላል ማለት ነው። ጉግል ፎንት ደስ የሚለው ነገር ምንድነው? አንደኛ ፍሪ ነው፣ ምንም የምትከፍሉት ነገር የለም እና ለየት ያሉና ዩኒክ የሆኑ ፎንቶችን ታገኛላችሁ። በተጨማሪም እዚህ ጋር ሰርች ባራችሁ ላይ ሄዳችሁ የፈለጋችሁትን የፎንት አይነት ጽፋችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ ይሄኛውን ፎንት ማውረድ ፈለግን እንበል፣ ትነኩታላችሁ። ደን ውስጥ ከገባችሁ በኋላ ከላይ እዚች ጋር ጌት ፎንት ይላችኋል። ጌት ፎንት የሚለውን አንዴ ትጫኑና ዳውንሎድ ኦል ትሉታላችሁ። ሁለት አይነት አማራጭ አለው። ደን አውቶማቲካሊ ዳውንሎድ ኦል ስትሉት ያወርድላችኋል ማለት ነው። በተጨማሪም እዚህ ጋር ምን አይነት ፊሊንጎችን ትፈልጋላችሁ? ቢዝነስ ይላችኋል። እዚህ ጋር ፈንጊ፣ ካም፣ ፕሌይፉል፣ ኪዩት፣ ፊውቸሪስቲክ እያለ እዚህ ጋር ምርጫ ይሰጣችኋል ማለት ነው። እናንተ በፈለጋችሁት መጠን ስፔሻሊ ለሎጎ ዲዛይኖች በጣም አሪፍ ሪኮመንዴሽን ይነግራችኋል። ለምሳሌ ፊውቸሪስቲክ የሚለውን ፊውቸሪስቲክ ስትሉት እዚህ ጋር እንደምትመለከቱት አሪፍ ይሰጣችኋል ማለት ነው። እንደ መጀመሪያ እዚህ ጋር ከነካችሁት ጌት ፎንት ማለት ብቻ ነው። እንደን ዳውንሎድ ኦል ትሉታላችሁ፣ አውቶማቲካሊ ዳውንሎድ ያደርግላችኋል ማለት ነው። ሁለተኛው ዳፎንት ነው። ዳፎንት እንግዲህ አሪፍ ፎንት የምናገኝበት ሁለተኛው ምርጡ ዌብሳይታችን ነው ማለት ነው። ዳፎንት ለየት የሚያደርገው ምንድነው? ስፔሻሊ ለሎጎ ዲዛይነሮች ምርጥ የሚባል ዌብሳይት ነው። ምክንያቱም ያላቸው ፎንቶች ለየት ያሉና ማራኪ ናቸው። ከላይ እዚህ ጋር እንደምትመለከቱት ምንም ደግሞ አሪፍ የሆኑ አማራጮች አሉት። እየፈለጋችሁን መርጣችሁ ወይም ደግሞ እዚህ ሰርች ባር ሄዳችሁ ሰርች በማድረግ የፈለጋችሁትን ፎንት ማግኘት ትችላላችሁ ማለት ነው። ከፈለጋችሁት በኋላ እንደዚህ ሲመጣላችሁ በቀላሉ እዚህ ጋር ዳውንሎድ ማለት ብቻ ነው። እንደን አውቶማቲካሊ ዳውንሎድ ያደርግላችኋል ማለት ነው። ሶስተኛው እንግዲህ ፎንት ስኩዌረር ነው። ይሄም አሪፍ የሆኑ ፎንቶች የምታገኙበት ሶስተኛው ዌብሳይታችን ነው ማለት ነው። ይህም ለየት ያሉ ፎንቶችን የምታገኙበት አማራጭ ነው። እዚህ ጋር ሰርች ባራችሁ ላይ ሄዳችሁ የሚፈልጋችሁን የፎንት አይነት ማግኘት ትችላላችሁ። እዚህ ከላይ ደግሞ የተለያዩ አማራጮች አሉት። ሆት፣ ሪሰንት፣ ፖፑላር እና ታግ የአርቀሩ ከፋፍሎ ያስቀምጥላችኋል። ለምሳሌ ሆት የሚለን በምትመጡበት ጊዜ ሞስት አሪፍ የሚላቸውን ፎንቶች ያሳያችኋል ማለት ነው። እዚህ ጋር በቀላሉ ዳውንሎድ ኦቲፒ ይላችኋል። እዚህ ጋር ክሊክ በማድረግ ብቻ በቀላሉ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ደግሞ ወደ ፎንት ስፔስ ልውሰዳችሁ። ፎንት ስፔስ እንግዲህ ይሄም ለየት ያለ አሪፍ የምለው ፎንት የምታገኙበትን ምርጥ ዌብሳይት ነው ማለት ነው። ሰርች ባራችሁ ሄዳችሁ ፎንት ስፔስ .com ብላችሁ ማግኘት ትችላላችሁ። ይሄም ቀላል ያለ ነው። ምንም ያን ያህል ትንዛዛ ነገር የለውም። የምትፈልጉትን ፎንት ወይ ደግሞ እሱ ሪኮመንድ የሚያደርጋችሁን እዚህ ጋር ያስቀምጥላችኋል። እዚህ ጋር ዳውንሎድ የምትኛዋን አይከን በመንካት ብቻ በቀላሉ ዳውንሎድ ማድረግ ትችላላችሁ ማለት ነው። አምስተኛ ደግሞ amblasd.com ነው። amblasd.com እንግዲህ በጣም ለዲዛይነሮች በተለይ አሪፍ የሆኑ ሞካፖችን፣ ፎንቶችን፣ አይኮኖችን፣ ቴምፕሌቶችን፣ ግራፊክስ እና ከለሮችን የምታገኙበት ነው። ለዛሬ ግን ፎንቱን እንመልከት። ፎንት የሚለው አማራጭ ጋር ከመጣን በኋላ እዚህ ጋር የምትፈልጉት የፎንት አማራጭን ያስቀምጥላችኋል። ለምሳሌ እዚህ ጋር ማውላይን የሚለውን እንንካ። ከዛ በኋላ የሱን ፎንት ምን እንደሚመስል እዚህ ጋር ያሳየናል። ከዛ ይሄ ለማድረግ ትንሽ ወታች ወረድ ካለን በኋላ ዳውንሎድ የሚል አማራጭ ያሳየናል። እንዲወረድ ካላችሁ በኋላ ዳውንሎድ የሚል አለ። እሱ ላይ መንካት ነው። ከዛ እዚህ ጋር ዳውንሎድ የሚል አማራጭ አለ። እሱን ተነካላችሁ። አንዳንዴ ማስታወቂያ ያመጣባችኋል። ካላመጣባችሁ ግን እሰየው በቀላሉ ማውረድ ትችላላችሁ ማለት ነው። ወይ ደግሞ ብዙ ጊዜ ማስታወቂያ እንዳይመጣባችሁ ከፈለጋችሁ ኤዲ ብሎኬሽን መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። አሁን ኢንጆይ እንዳደረጋችሁት ከወደዳችሁት ላይክ ማድረግ ትችላላችሁ። ለተጨማሪ እንደዚህ ቴክ ቪዲዮዎች ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ